ላከኝ እንደዚህ አትበል ብትልም እማማ ኢትዮጵያ ምን አደረገች? አሁን ይህንን ነገር ወደዛ በሉትና አሁን ዛሬ ይዘን የመጣ ነው ያሱኬ ነው። ያሱኬ ይኸውልህ ከአፍሪካ ተነስቶ በጃፓን በቃ ኃይለኛ የሌለ ሳሙራይ የሆነ ሰው ነው። እቺ ሳሙራይ የምትባለው አቃል ብዙ ጊዜ ኮብራ ካይ ፊልም ላይ ሰማሻት ይመስለኛል። እሷን እንመጣበታለን፣ ግን አሁን ወደ ታሪኩ እንግባ። ያሱኬ የተወለደበት ቦታ ሞዛምቢክ ነውና ከዛ እንደ ባሪያነት አድርገው አውሮፓዎችም አረቦችም ወስደውታል ተብሎ ይታሰባል። ህንድ ወሰዱት ማለት ነው። ወደ ህንድ ከወሰዱት በኋላ ያሱኬ በሆነ ሚሽነሪ ተገዛ ማለት ነው። ባሪያ አይደል? ከተገዛ በኋላ እንደ ቦዲጋርድ ነው ምናምን ሆነ። እንደ ቦዲጋርድ ከሆነ በኋላ ቀጥታ ከህንድ ወደ ጃፓን ሄደ ማለት ነው። ጃፓን ልክ እንደገባ በቃ እንደሌላ ሰው አድርገው አዩት። ምክንያቱም ይሄ ቦዲው ምናምን የሱ ከለሩም ሲለይባቸው በጣም በቃ ለየት አድርገው አዩት ማለት ነው። እንደዛ ሲያዩት ጊዜ በእነሱ ክብር አገኘ ማለት ነው። ጃፓን ልክ እንደገባ ኦዳ ኖቡናጋ የሚባል ሰው ጠራው ማለት ነው። ወደሱ ቤት ጋበዘ። ኦዳ ኖቡናጋ ማለት በዛ ሰዓት የነበረ በቃ ኃይለኛ ጂኒየስ ሰው ነው። በሰዓቱ የሚፈራ የነበረ ሰው እነሱ በነበሩበት ዳይነስቲ ማለት ነው። እሱን ተገናኘ ማለት ነው። ያሱኬ ሲገናኝ ጊዜ ከሱ ጋር ብዙ ድሎችን አሳለፈ። ሳሙራይነት አስተማራው። ሳሙራይ ሆነ። ሳሙራይ ማለት ሶልጀር ማለት ነው። ወታደር ሆነ ማለት ነው። ከሱ ጋር ሆኖ ያሱኬ በጦርነት ላይ ብዙ ጦርነቶች አድርገዋል። ከሱ ጋር ሆነው ከኦዳ ኖቡናጋ ጋር ማለት ነው። በጦርነት ኦዳ ኖቡናጋን አጣው ማለት ነው። የዛን ጊዜ በጣም ተናደደ። እሱም ካፕቸር ተደረገ፣ ተያዘ በጣቶቹ ማለት ነው። ተያዘ ግን አልተገደለም። እናም መጨረሻው ደግሞ ሌላ አሟሟቱ አይታወቅም። እና እማማ ኢትዮጵያ ምንም አላደረገችም።